ሻሎም ከመጽሐፍ ቅዱስ ውስጥ አንድ ክፍል አነባለሁ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንደዚህ የሚል የእግዚአብሔር ቃል አለ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል ጳውሎስ። አሜን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን አለ ጳውሎስ። ሃሌሉያ። ዛሬም ድረስ የሚሰበክ ሌላ አጀንዳ የለንም። የእግዚአብሔር ዓላማ ኢየሱስ ክርስቶስን እንድንሰብክ ነው። ኢየሱስን እንሰብካለን። ዛሬም ኢየሱስን መስበክ ለብዙዎች ሞኝነት ነው። ከኢየሱስ ይልቅ አጀንዳው ሌላ ነገር ቢሆን የሚያስደስታቸው አሉ። ሌላ ነገር ቢሆን፣ ስለ ሌላ ነገር ቢወራ፣ ስለ ሌላ ነገር ቢሆን የሚደሰቱ ብዙዎች ናቸው። ደግሞ ኢየሱስን አንስተን ማውራት ስንጀምር፣ ስሙን መግለጥ ስንጀምር፣ ስለ ስሙ መናገር ስንጀምር እንዲሁ የሚቆጡ የሚበሳጩ ብዙዎች ናቸው። ነገር ግን እግዚአብሔር ቃል ያለው ይሄንን ነው ለኛ። እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን አለ። ረገጥ አድርገን አሁንም የምንሰብከው ሌላ አጀንዳ የለንም። ኢየሱስን እንሰብካለን። ኢየሱስ እስኪመጣ ድረስ እኛም ወደ ኢየሱስ እስክንሄድ ድረስ ኢየሱስን እንሰብካለን። መዳን በሌላ በማንም የለም። ብቸኛው የመዳን መንገድ ኢየሱስ ነው። አሜን።